ጓደኛዬ መሆን ነው እንዴ የምፈልገው? እኔማ ጓደኛሽም ፍቅረኛሽም መሆን ነው ፈልገው። እሱም ቢሆን እድል ይፈልጋል። እና እድለኛ መሆኔን አታምኚ? እስከ ዛሬ አላየሁማ። ከዚህ በላይ አንቺን የመሰለች ቆንጆ አጠገብ ያለችልኝ እኮ። መጀመሪያ አንተን ያገኘሁክ ሁሉም መጥቷል። ግን አስተውለሽዋል? ሁሌ መጀመሪያ የምታገኘው እኮ እኔን ነው። እናማ ይሄ ነገር አጋጣሚ ነው እንዴ ይመስልሽ? እንጃ። እስኪ አንተ ንገረኝ። እንደውም አንዳንዴ ሳስበው ፍቅር በራሱ የሆነ ምልክት እየሰጠችን ይመስለኛል። ምን አይነት ምልክት? በዚች ምድር ላይ ብዙም ያፈቅሩሽ ወንዶች ቢኖሩም ለህይወትሽ ግን ምርጫ ማድረግ ያለብሽ የመጀመሪያም የመጨረሻም ሰው ካሌብ ነው እያለሽ ይመስለኛል። የሚያሳዝነው እኔ ምልክት ምናምን በሚባል ነገር አላምንም። አረ ይልቁንስ ሌሎቹ ይሄዱ። እኔ እንጃ። እኔ ጆኒን ብቻ ነው ያገኘሁት። ደግሞ በዛ ላይ አንቺን እየፈለግኩ ስለሆነ ሌሎቹ ላይ ትኩረት አላደረኩም። ናፍቄ ነበር ማለት ነው። እሺ መጠርጠሩስ? ለማንኛውም እኔ ዞር ብዬ ሰላም ልበላችሁ። እሺ። እሺ